አይ ማይ ቢዩቲፉል ፋሚሊ እንዴት ናችሁ? ዛሬ ይዤላችሁ የመጣሁትኝ ሂና አበጣበጥ ነው። ለሂና የሚያስፈልጋችሁ ነገሮች ምንድነው? እንደምታዩት ሂናው ደግሞ ማለት ነው ኬሚካል የራሱ መበጥበጫ አለው፣ ዱቄትና ኬሚካል አለው እንደምታዩት። ከዛ ሁለቱን የምናዋህድበት እንደዚህ አይነት ፌስታል፣ የጥሩ ፌስታል ናት። ፌስታል ታዘጋጃላችሁ። ይሄንን እዚህ ውስጥ የምንጨምርበት፣ እዛ ያዋሃደን ደግሞ ወደዚህ ከፍ ሲልበት ዝቅ የምናደርግበት። የማያስፈልግ ኤቲኤም ካርድ ወይም ደግሞ የሲም ካርድ እንትንም ይሆናል፣ እሱ ነው የሚያስፈልገው። ከዛ በተረፈ ውሃ ነው የሚያስፈልገው። ውሃ እንግዲህ ይሄንን ከጨመርን በኋላ ኬሚካሉን በዚህ ውሃ የምንለካ ይሆናል። ሌላ የተለየ የሚያስፈልገው ነገር የለም። አሁን ወደ ፕሮሰሱ እንገባለን። ፌስታላችንን እንደዚህ አድርገን እናዘጋጃለን። እዛ ፌስታላችንን ካዘጋጀን በኋላ ኬሚካሉን መጀመሪያ ዱቄቱን ነው የምንጨምረው። ዱቄቱን እንጨምራለን። ዱቄቱ ሲከፈት በጣም ያስቸግራል። እንግዲህ ታገሱኝ። ያው እንደምታዩት ከፍተናል። መጀመሪያ ዱቄቱን እንጨምራለን። ይሄ አንድ ዱቄት በጣም ብዙ ሰው ነው የሚሰራላችሁ። ስታዩት ትንሽ ትመስላለች። ስታዩት በጣም ትንሽ ይመስላል፣ ግን ብዙ ሰው ነው የሚሰራላችሁ። እንዳትታለሉ። በቃ ጥቅጥቅ ያለ ዲዛይን እንኳን ቢባል 4 ሰው የመስራት እንትን አለው። እንደዚህ ደግሞ ትንሽ ሰፋ ያለ ዲዛይን ጥቅጥቅ ያላለ ከሆነ በጣም ብዙ ሰው 8 ሰውም ሊሰራ ይችላል፣ ከዛም በላይ ይሰራል። እና ትንሽ ነው ብላችሁ እንዳትንቁት። ይሄንን ይመስላል። ከዛ በመቀጠል እንግዲህ ኬሚካል ነው የምናደርገው። ኬሚካላችንን እንቆርጠዋለን። ያስቸግራል። ይሄን ትንሽ እንግዲህ ታገሱኝ። በመቀስ እምቢ ሲለኝ እንግዲህ በስፒል ጠቅ አድርጌያታለሁ። በስፒል ሲሆን አያስቸግርም። ስፒል አድርጌዋለሁኝ። እንግዲህ እንጨምራለን እና ሙሉውን ከጨመራችሁ የሚዘጋጀው አንድ ሙሉ ስጨምሩ ለአንድ ሙሉ ይሄንን ኬሚካል እንድትጨምሩ ነው። ግን እኔ ግን ለሰው ላይ የምትሰሩ ከሆነ ሙሉ ባጨምሩ ይመረጣል። ማጥቆሪያ ስለሆነ ይሄ አላማው ኬሚካሉ በበዛ ቁጥር እጃችን ላይ አለርጂ የመፍጠር እንትን አለ ሁኔታ አለው። ስለዚህ በቃ ግማሽ ከጨመራችሁ በቂ ነው። ግን እኔ አሁን የምሰራው የሰው እጅ ላይ አይደለም። ስለዛ ወረቀት ላይ ስለሆነ የምሰራው ሙሉን ጨምሬ ቶሎ እንዲጠቁልኝ ሙሉን አደርጋለሁ። እናንተ ግን ሰው ላይ የምትሰሩ ከሆነ ማጥቆሩ ብዙም አስፈላጊ አይደለም። እኔ የምሰራው እንግዲህ እንደዚህ ወረቀት ላይ ነው። እንደዚህ አይነት ወረቀት ላይ ስለሆነ የምሰራው ዲዛይኑ ችግር የለውም። ሙሉንም ብጨምረው ያው ባስተርፋው ስለማልጠቀምበት ሙሉን ዱቄት ስለተጠቀምኩ ባስተርፋው እንትን አለለ። ለዛ ሙሉን እጨምረዋለሁ። ሙሉን ራሱ መገልበጥ ታይም ይወስዳል። በስፒል ስለሆነ የበሳዋት በመቀስ ቁርጥ ስላላልኩት፣ አሁን ግን እዚህ ጋር እንደዚህ ልቁረጠው ስላጎደልኩት አይፈስም። ተወረወረ። ይቅርታ። እንግዲህ ይሄው ሙሉን ጨምራለሁ እንደምታዩት። አሁን እዚህ ጋር ማዋሃድ ብቻ ነው የሚጠበቅብን። ማዋሃድ ብቻ። እንደዚህ ካስገባችሁ በኋላ ቀስ ብላችሁ ተቆጥሩታላችሁ። ከዛ እንደዚህ እያደረጋችሁ ማዋሃድ። በነገራችሁ ላይ ልክ እንደዚህ እያዋሃዳችሁት እንዳለ ይሄ ፌስታላችሁ በጣም ነው የሚገላው። ኬሚካሉና እንትኑ ሲገናኝ በጣም ነው የሚገላውና ፌስታሉ የሚቀደድ ይመስላችኋል። በጣም እየጋለ ሲመጣ ያስፈራል፣ ግን ምንም አይሆንም። አትደናገጡ። ኬሚካሉ ከዱቄቱ ጋር በደንብ ሲገናኝ እየጋለ ይመጣል እና ላይክ እንደ ልብስ ነው የሚባለው። እንደዚህ ያደርጉት ቶሎ ይዋሃድላችኋል። ጥፍር ካላችሁ ግን ተጠንቀቁ። ለምን በጥፍራችሁ እንዳትደሱት በጣም ተጠንቀቁ። ጥፍራችሁ ሊኖር ይገባል። ጥፍር ካላችሁ ደግሞ እንደዚህ ዋና መዋሃዱ ስለሆነ ጥፍር ካላችሁ እንደዚህ፣ ጥፍር ከሌላችሁ ደግሞ እንደዚህ እያደረጋችሁ ቶሎ እንትንም ያለ የሚጋጉል ምናምን ስለሚኖር እሱን እያጠፋችሁ እንደዚህ እና በደንብ ከጠቆረልን በኋላ ነው እንትን የምንለው ውሃ የምንጨምረው። በደንብ ከጠቆረልን በኋላ ነው። እሺ፣ እሱንም ማስታወስ አለባችሁ። የተወሰነ ደቂቃ እንግዲህ ጠብቀነው እንመለሳለን በደንብ እንዲጠቆርልን። አሁን የሆነ ሙሉ ለሙሉ አልጠቆረም እንደምታዩት። የሆነ የሚቀረው ነገር አለ። ሙሉ ለሙሉ አልጠቆረም። ስለዚህ በደንብ ሙሉ ለሙሉ እስኪጠቆርልን የተወሰነ ደቂቃ እንጠብቃለን። አያችሁት? አልጠቆረም። ምናልባት በቪዲዮ የጠቆረ ሊመስላችሁ ይችላል። ይሄው እንደምትመለከቱት እንግዲህ በደንብ አሽቼዋለሁ። እጄን ራሱ ነክቶኛል። በደንብ ሳንተን ስለው ሰርሽው እና እዚህ ጋር ስትቋጥሩ እዚህ ጋር ጫፍ ላይ ማለት ነው በደንብ መቋጠር አለባችሁ፣ እጃችሁ እንዳይነካችሁ ማለት ነው። እና አይ ቲንክ ካልቆጠርኩት ነበር አስተካክዬ፣ ለዛ ነው አሁን አስተካክዬ ቆጥሬዋለሁ። እና ይሄው እንደምትመለከቱት ጠቁሯል። አሁን ላይ አሪፍ ሆኗል። ከዛ ውሃችንን ጨምረን ደግሞ ድጋሚ እናሸዋለን።
አሁን ይሄንን እንፈታና ውሃችንን እንጨምራለን። ይሄ መልሳችሁ የምትፈቱት ነገር ስለሆነ በደንብ መቋጠር የለባችሁ፣ በጣም መቋጠር የለባችሁ። አይ ቲንክ እዚህ ጋር የተቀደደች ነገር አለች መሰለኝ፣ ለዛ ነው ጄን እየነካብኝ ያለው። ይሄኛውን ግን በደንብ መቋጠር የለባችሁ፣ ተመልሳችሁ ትፈታላችሁ ውሃ የምትጨምሩበት ስለሆነ እና ውሃ ደግሞ እያያችሁ ሂና አንዳንድ ሰው ወፍራም ሆኖ የሚሰራለ፣ አንዳንድ ሰው ደግሞ በጣም በቀጭን የሚሰራለ እና እንደምትፈልጉት መጠን ሂና እንደምትፈልጉት ስለሆነ እንትን ማለት ያለባችሁ ማድረግ ያለባችሁ ውሃ እያያችሁ እሺ፣ እያያችሁ ከዛ አንሷችሁ ብጨምሩ ነው የሚሻለው። ከቀጠነባችሁ ቀጠነባችሁ ነው። ደግሞ ስፔሻሊ ሙሉ ሂና የምትጠቀሙ ከሆነ ከቀጠነባችሁ ማወፈሪያ ስለሌለ ስለማይኖራችሁ ዱቄት አይታችሁ መጨመር አለባችሁ። ይሄው እንደዚህ ሰብሰብ ታደርጉታላችሁ። ከዛ ውሃ ራሱ ካለው ይኸውላችሁ ጥርግ ነው የሚያደርገው። አያችሁት? እንደዚህ ጥርግ አድርጋችሁ ታመጣላችሁ። አይ ቲንክ የሆነ ቦታ የተበሳ ቦታ አለ፣ የቱ ጋር እንደሆነ ላውቀው አልቻልኩም። እዚህ ጋር መካበኝ ትንሽ ብቻ ችግር የለም። አሁን ውሃ እንጨምራለን። ውሃ እንግዲህ ሙሉን አድርጌዋለሁ። እሺ የዚህን ሙሉ ነው ያደረኩትኝ። እዚህ 3 ማዕዘኗ ላይ ታች ከሆነ 3 ማዕዘኗ ጫፍ ላይ ነበረች ውሃዋ። ከዛ ሙሉን ጨምሬዋለሁ። አሁንም ትንሽዬ እንትን ይገባል ያንሰዋል። እንግዲህ የቱ ጋር እንደተበሳብኝ አላወቅኩትም። ዛሬ በጣም ነው የተነካካሁት። ግን በቃ አንዴ ጨምሬዋለሁ። እንግዲህ በዋይፕስ እየጠረገን እንቀጥላለን። አንዴ ደግሞ ከያዘ አይለቅ። አንዴ ሂና ከነካችሁ አይለቅ። ያው ዝም ብሎ እንትን ነው እንጂ አይለቅ። እንደምታዩት ነው እንግዲህ እዛ ይሄን መልሳለሁ። አሁንም ወፍራም ነው። ወፍራም መሆኑን ለማወቅ ይኸውላችሁ እንደዚህ አርጋችሁ እንደዚህ በእጃችሁ እንደዚህ ስታረጉት እዩት፣ ቁጭ ነው የሚለው። ወፍራም ከሆነ ግን ቀጠን ያለ ሲሆን እንደዚህ አርጋችሁ ለቀቅ ስታረጉት ሄዶ እንደዚህ ይፈስና እንደዚህ አርጋችሁትን ቦታ ድፍን የማድረግ ባህሪ ያለው እና ይሄ በጣም እንትን ነው፣ ወፍራም ነው። እንትን ያስፈልገዋል፣ ውሃ ያስፈልገዋል። በደንብ አንድ ዙር ጨምራችሁ ካሻችሁ በኋላ መልሳችሁ ተጨምሩበታላችሁ። ግን ውሃ ከፈለጋችሁ አንዴ ጨምራችሁ ማሸት ትችላላችሁ። ይሄን ያክል እንትን መሆንም የለበትም። ድጋሚ ባጨምሩ አንዴ ያስገብታችሁ ማሸት ትችላላችሁ። ግን ያው እንዲጠቁላችሁ በደንብ አንደኛውን ዙር እንትን ብላችሁ እያያችሁ ብትጨምሩ ደግሞ የተመረጠ ነው። ያው ግማሹን መልሼዋለሁ። አሁን በቃ ማገናኘት ብቻ ነው የሚጠበቀው። አሁን በደንብ እንዲጠቁር ማሸት ነው የሚጠበቅበት። ሲጠቁር በነገራችሁ ላይ ይሄ የምታዩት ፌስታል ራሱ እዚህ ጋር ያለው ፌስታል ይጠቁራል። እዚህ ጋር እንደምታዩት ነጭ፣ እዚህ ጋር ጥቁር ነው የሚሆነው ይሄ ፌስታሉ ራሱ። ይሄኛው በጠቆረ ሰዓት እንደዚህ ስታረጉ ደግሞ ብዙ መጫን የለባችሁም። እሺ እንደፈነዳባችሁ ስትቋጥሩ ደግሞ ትንፋሹን የዚህ ፌስታሉን ትንፋሽ አውጣታችሁ ነው መቋጠር ያለባችሁ እንጂ እንደዚህ ንፍት እንደብሎ እንደፊኛ ከቋጠራችሁት እንደዚህ ለመዳመጥ ብዙ አይመቻችሁም። እሺ አሁን በደንብ አሽተን እንመለሳለን። ይሄው እንደምታዩት በደንብ ጠቁሯል፣ እንደምንፈልገው ሆኖልናል። ይሄው አሁን ቅድም እንዳልኳችሁ እንደዚህ ስታረጉት ይመለሳል። ይሄ አሁን ቀስ ብሎ ድፍን ይላል። አያችሁት? ይመለሳል። ቆይ በደንብ ላሳያችሁ። እንደዚህ የሞላ ላይ
እንደዚህ ስታረጉት ልቅቅ ስታረጉት ሄዶ ድፍን ይላል። በቃ እንደዚህ ቀስ እያለ እንትን የሚኮነ የሚደፍን ከሆነ ይሁት እንደዚህ ላይ ቀስ እያለ የሚደፍን ከሆነ በቂ ሲሆን፣ አለበለዚያ ግን እንደዚህ አድርጋችሁት እዛ ቁጭ የሚል ከሆነ ምንም አይነት ፌስታሉን ካላንቀሳቀሰ ወፍራም ሲሆንባችሁ ነው። ኤኒዌይስ አሁን በዚህ ኮንን ከታለ በፕላስተር እንለጥፍና ኮናችንን ከዛ ወደ ሂና ስራችን ነው የምንገባው። ይሄን ያክል ድረስ ከተከታተላችሁኝ አመሰግናለሁ። ይሄንን ኮን በባለፈው አሳይቻችኋለሁ። በፓስታ የሰራሁት ኮን ነው። አሁን ደግሞ ሂናውን በጥብጬዋለሁኝ። ከዛ እዚህ ኮን ላይ ጨምሬ ደግሞ በቀጣይ ደግሞ እየሳልኩኝ የማሳያችሁ ይሆናል። አመሰግናለሁ። እወዳችኋለሁ ስለምትከታተሉኝ፣ ፎሎ ስለምታደርጉኝ፣ ስለምታበረታቱኝ በጣም ነው የማመሰግነው። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ሰብስክራይብ ካረጋችሁ በኋላ ደግሞ የደውል በተኗን ማድረጋችሁን እንዳትረሱ። አመሰግናለሁ። በጣም ወዳችኋለሁ። ባይ ባይ አብያችኋለሁ።